يلا نشوف سبرايز. لا تفتحين. افتح دقيقة. الله. وين لقيتي؟ ايش رايك فيها؟ وش لقيتي؟ ما لقيتي؟ ما لقيتي؟ اشتريت لك. كيف اشتريتي؟ كيف اشتريتي؟ ماما طيب عجبك ولا لا؟ عجبني والله؟ قولي والله. الله. عجبك؟ السلام عليكم ورحمة الله وبركاته. ሰላም ናችሁ ወይ ውድ ቤተሰቦች? እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንዲሁም ሌላ እምነት ተከታዮች ሁላችሁንም ሰላም ብያለሁኝ ውድ ቤተሰቦች። ዛሬ ከሼን ጠልቤ ነበርና ቢያንስ 10 ምናምን ቀን ሊሆነው 15 ቀን አልሆነውም። ዛሬ መጣልኝ። በነገራችን ላይ ሼን ላይ ሸበካ ካላችሁ ኢንተርኔት ሙሉ ኢንተርኔት ካላችሁ ጌም እየተጫወታችሁ ቢያንስ አንዳንድ ነገር መግዣ እንትን በሉ ማለት ነው። እኔ አንዳንድ ጊዜ ጌም ይሰጠኛልና ጫወትና 30 ብር ምናምን ይሰጠኛል። እስከ 130 ብርም የሚሰጠኝ ሰዓት አለ። ግን ችግሩ ምንድነው? ወዲያው ታልገዛሁኝ በ3 ቀን ታልፈው ያነሰዋል። ይሄ የሼን ባህሪ ነው። እና ጌም ተጫውቼ ነበርና 28 ብር ነበርና ከዛ የተወሰነ ጨምሬ አንዳንድ ነገሮች የሚያስፈልገኝ ነገር ለልጅም አንድ ቢጃማ አንዳንድ ነገር አንዳንድ ነገር ረገዘው። ለምን እኔ አሁን ጊዜ አይደለም አሁን መግዣ ሰዓት አልነበረም። ገና ሀጁም ገና ስለነበረ አላሰብኩትም እገዛለሁ ብዬ ዝም ብዬ አንዳንድ ነገሮች ጨምሬ 28 ብር ላይ ጨምሬ አንዳንድ ነገሮች ገዝቼ ነበረ። ይሄ የግድግዳ ላይ የሚለጠፍ በኋላ ቪዲዮ አስቀምጥላችኋለሁኝ። ግድግዳ ላይ የሚለጠፍ በጣም ቆንጆ ነው። ለልጆች ክላስ በጣም ነው የሚያስውበው። አብሶ የራሳቸው ክላስ የራሳቸውን ታላችሁ ልጆቻቸው እንደዚህ ብታስደስቱ በጣም ነው ደስ የሚላቸው። የኔ በጣም ነው የምትወደው፣ ግን ብዙ ነገር ማድረግ አልችልም። ታውቃላችሁ ሰው ቤት ያለ ሰው በቀላሉም ቢሆን ላስደስታት ብዬ ገዝቻለሁ ማለት ነው። በኋላ እንዴት እንደማንተነምረው ቪዲዮ አስቀምጣለሁ ማለት ነው። አሁን ሁሉንም ተውትና ገዝቼ ተቀብዬ በቃ ተተኛሁ። ገና 2 ሰዓት ነበር የሆነኝና 11 ሰዓት ላይ 9 ሰዓት ላይ ነው የተኛሁት። 11 ሰዓት ላይ በኢትዮጵያ 5 ሰዓት ላይ አካባቢ ማለት ነው ተቀብዬ ዱላብ አስቀምጬ ተኛሁ። በግድ ነው እኔ እያሸው የተቀበልኩት ማለት ነው። ከዛ ያው ጧት ስለደወሉብኝ ብሩ እንዲያሄድ አድርጌ ምናምን ዱላብ አስቀምጬ አድርጌ ክላሴ እጀትኝት። ከዛ መንፈሱ ተነሽና ፍችና የሚል መንፈስ መጣብኝ። ረልተኛበት በገላበት ወዲያ ብል ብዙ በቀኝ ብዙ በግራ ብዙ ተነሽ ነው የሚለኝ። በቃ ተነሽና ነው አእምሮ ላይ የሚዞረው ማለት ነው። ከዛ አሸነፈኝ። ተነስቼ ተፈታሁት የማይቀር ብዬ ለእናንተ ሰወርኩኝ። ይሄ የተልጅ መያዣ ነው። ተልጅ እዚህ ጋር ታረጉና ውሃ አይናችሁ ትትነሱ አይናችሁ የሚያብጥ ከሆነ አብሶ መብራት አጥፍታችሁ ጀዋል የምታው ልጆች ምናምን ተንቅልፋችሁ ስትነሱ በዚህ በተልጅ አይናችሁን ብታሹት በጣም ቆንጆ ነው። ይሄም የተልጅ መቆጠሪያ ነው። አሴር ምናምን ስትጠጡ እንደዚህ ተልጅ ጨምራችሁ መጣፍ ትፈልጉ እኔ ሸርጥ አይደለም በስ እኔ አላህ ተው እረፉት ይሄንን። ከዛ ፈከፍቼ ሰውሬ አሳየቻችሁ ለእናንተም خلاص ቁጥር አድርጌ ዱላብ አድርጌ መልሸተኛው ያስተኛኛል እንዴ ተነሽ የለበሱ የገዛሽው ልብስ ተነሽና ሞከሪ የሚል መጣብኝ። ደግሞ አራላላ በልተኛበት በሽታ በብዛበት ዘመን ደግሞ አሁን ተሻይና የመጣል ነገር አሁን ልለብስ ነው እንዴ ልተኛ? አረ ያስተኛኛል እንዴ ወዲህ ብዙ ወዲያ ብዙ ወላ ያስተኛኝ ምንም ማድረግ አልቻልኩም። አሁንም አሸነፈኝ። በነገራችን ላይ ይሄ ባህሪ እኔ ትልቅ ሰው ሆንኩኝ ተከትሎኛል አዲስ የሆነ ነገር አዲስ ነገር ገዝቼ ወዲያው ታላየሁት ወዲያው ታለበስኩት ታልሞከርኩት የበኮለብሽ እኮ ባመረብኝ እኮ ግድ የለም ነበር። አያምርብኝም እኮ ደግሞ ችግሩ ደግሞ ዛሬ አመረብኝ። የሚገርመው ነገር ማለት ነው አሸነፈኝ። መንፈሱ አሸንፎኝ ይሄን አልለበስኩትም። ይሄን ጥቁሩን አልለበስኩትም። ከዛ አሸንፎኝ ተነስቼ ለበስኩት። ያስችለኛል እንዴ ተነስቼ ለበስኩት። ደግሞ ሲያምርብኝ አልኳችሁ
ደግሞ ሲያምርብኝ እንዴት እንዲያመረብኝ አልኳችሁ። በቃ አብረሹ ተኝ የሚል መጣብኝ ደግሞ ለብሼው ማለት ነው። ይሄ ደግሞ እዚህ ጋር ፎቶ ላይ በጣም ነው ይሄ ብቻ ነው ያንተን ያሉኝ ማለት ነው። ፎቶ ላይ ትልቅ ነው፣ ስትመጣ በጣም ትንሽ ናት። ይሄ ሴቶቹ ታውቁታላችሁ። ወንዶች እያያችሁ ከሆነ እለፉት። ማይህምኩም እንቱ ጠይብ እምሹ ጉዳም አልሙሂም። ከዛ ለበስኩትና ጉርዲና ሸሚዝ ነበር የገዛሁት ማለት ነው። ጉርዲና ሸሚዝና ጫማ ይሄንን ሸፋፍ እንደ ካልሲ ያለ ነው። እዚህ ጋር ፎቶ አስቀምጥላችኋለሁ። ከዛ ይሄ ማለት ነው። ይሄ ጉርዲ እንዴት እንዲያመርብኝ አልኳቸው። እኔ እኮ ብልአደን ምንም ብለብስ እንዲያው አያምርብኝም ልብስ። ለምን ልብስ እኔ ላርጅ ስለሆነ የምለብሰው ለዛ ነው መሰለኝ አያምርብኝም አልኳቸው። እንዴት እንዲያመርብኝ አልኳቸው። እንዴት እንዲያመርብኝ በቃ ሞዴሊስት አደረገኝ አልኳቸው። ከዛ ለብሳሽው ተኛ ለብሻው ልተኛ ማለት ነው። ለብሻው ልተኛ በግድ አሸንፌ አውልቄ አልሐምዱሊላህ አሸነፍኩት። አልለበስኩትም፣ አልተኛሁትም። ይሄ ነው ተኖራ ነው። ጉርዲና ሸሚዝ ነው። በጣም ነው የሚያምረው። ሀይቃ ይሄን እዚህ ጋር ፎቶ አስቀምጥላችኋለሁ። በጣም ነው የሚያምረው። ያ ኢላሂ ምንድን ጉሩ እኔ በፊት ልጅ እያለን ነበር እንደዚህ ልብስ ሲገዛልን ሰኞ ነው እኛ ልብስ የሚገዛልን። ሰኞ ገበያ ነበርና እንትን ልብስ ትልቅ ገበያ ያለው ሰኞ ገበያ ሰኞ ቀን ነው እና የዛን ሰዓት ነው እንግዲህ የዛን ቀን አጠይቁኝ ውሏችን እንዴት እንደነበር ያኔ ለብሰነው እንተኛለን ምናምን በቃ ያ ነገር እኔ ትልቅ ሰው ሆንኩኝ። ያ ነገር አብሮኝ አደገ። በቃ የሆነ ነገር ገዝቼ መሶበር አልችልም። ታላየሁት አልሞከርኩኝ በቃ እንቅልፍ አይወስደኝም። እና ይሄ ደግሞ ካብ ነው። የዚህም የራሱ ታሪክ አለው። በቀጣይ ቪዲዮ እናወራለን ስለዚህ ማለት ነው። እንዴት እንዲያመረብኝ አልኳቸው። እንዴት እንዲያመረብኝ ሌላ ምን ትዝ አላኝም። ጫፉን ሳይ ማለት ነው የሆነ መምህር ነበር ድሮ 6ኛ ክፍል እያለሁኝ ይሄን እንደዚህ ሹል ያለ ጫማ ለብሶ በእርግጫ መቶኝ ያዘው ነው ትዝ ያለኝ ማለት ነው። እንዴ በዚህ ብትመጡ ትዲሩ ማለት ነው። እኔ ጋር እንዲያትጣሉ የምር እኔ ጋር እንዲያትጣሉ የለብሼ ካገኘኋችሁ አለቀላችሁ ነግሬያለሁ። አልሙሂም አሸነፈኝ አልኳችሁ። በቃ ይሄን ባህሪ ምንም ልቀይረው አልቻልኩም። በቃ የሆነ ነገር ገዝቼ ወዲያው ታልለበስኩት፣ ወዲያው ታልሞከርኩኝ፣ ወዲያው ታላየሁኝ በቃ የሆነ እንትን የሚለኝ ነገር አለ ማለት ነው። በቃ እንቅልፍ አይወስደኝም። ተኝቼም ከሆነ ቅስቅስ ነው የሚያደርገኝ። እየበላሁም ከሆነ ተነስቼ ያን ነገር ማየት አለብኝ። ምንድን ባህሪ ነው እንዲያው خلاص ትንሽ ሰው خلاص እንግዲህ ሀያ ቤት ለወጣ ነው እንግዲህ خلاص ما بقى شيء يعني بس ይሄ ባህሪ ጸባይ